ሰላም ሰላም ለእናንተ ይሁን። ትምህርታችን እንደዚሁ ይቀጥላል። ባለፈው እንግዲህ እያየን ያለነው ትምህርት አለ። አጠር ያሉ ቪዲዮዎች ነው እያስቀመጥኩላችሁ ያለሁት። በክርስቶስ ኢየሱስ ስራ ምን እንደተፈጸመለት አማኝ ማወቅ አለበት በሚል ሐሳብ ነው እነዚህን ቪዲዮዎች ለማስቀመጥ ያሰብኩት ማለት ነው። ባለፈው በሁለት ክፍል አድርጌ ክፍል 1 ላይ እንግዲህ በእግዚአብሔር ዘላለማዊ እቅድ ተካቷል ብዬ አስቀድሞ ተመርጧል፣ አስቀድሞ ተወስኗል፣ ተጠርቷል ብዬ እንዲሁ ደግሞ በክፍል 2 ላይ ደግሞ ምንድነው ያልኩት ከእግዚአብሔር ጋር ታርቋል ብያለሁ። ዛሬ ደግሞ ፈጽሞ ኩነኔ የለበትም የሚል ሐሳብ ነው የምናየው። አንድ አማኝ በክርስቶስ ኢየሱስ ስራ የተነሳ የተደረገለትን ነገር እያየን እየተመለከተን ያለነው በመጽሐፍ ቅዱስ ሐሳብ ወይ ደግሞ ጥቅስ መሰረት ማለት ነው። ስለዚህ ዛሬ አንድ ሰው በክርስቶስ ኢየሱስ ሲያምን ፈጽሞ ኩነኔ የለበትም ይላል። ሮሜ ምዕራፍ 8 ቁጥር 1 ላይ ታገኙታላችሁ። ከስር ያው ጥቅሱን አስቀምጥላችኋለሁ። አንድ አማኝ በክርስቶስ ኢየሱስ ካመነ በኋላ ኩነኔ የሚባል ነገር የለበትም። ኩነኔ ማለት ወቀሳና ክስ ማለት ነው። በእግዚአብሔር ዘንድ አይከሰስም፣ በእግዚአብሔር ዘንድ አይወቀስም። አንድ አማኝ ይሄንን ማወቅ አለበት። ምናልባት ሰዎች አጋንንት ሊወቅሱትና ሊከሱት ይችላሉ። ይሄ ድምጽ ግን የእግዚአብሔር ድምጽ አይደለም። ስለዚህ ራሳችሁን አትክሰሱ፣ ራሳችሁን አትውቀሱ። በክርስቶስ ኢየሱስ ያመነ ሰው ፈጽሞ ንጹህ ነው። ፈጽሞ ኃጢአት የለበትም። ካለ ኃጢአት እንደሆናችሁ ማወቅ አለባችሁ። ይህንን ልትቀበሉት ይገባል። ዛሬ ሰዎች በእንደዚህና በእንደዛ መንገድ የሆነ ርዕስ አንስተው ኃጢአተኞች እንደሆናችሁ ሊነግሯችሁ ይችላሉ። ይሄ የእግዚአብሔር ሐሳብ አይደለም። ይሄ የእግዚአብሔር አስተምህሮትም አይደለም። ስለዚህ አንድ አማኝ በክርስቶስ ኢየሱስ ከተደረገለት ስራ የተነሳ የተፈጸሙለትን ነገር ነው የተመለከትን ያለ ነው። ከተፈጸሙልን ነገር አንዱ ፈጽሞ ያለ ኩነኔ መሆናችን ነው። ፈጽሞ ያለ ኃጢአት ናችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር እዛው ሮሜ ምዕራፍ 8 ቁጥር 1 2 3 4 ላይ ማለት ነው ለምንድነው ከኩነኔ ነፃ የወጣ ነው ብለን ስንጠይቅ መጽሐፉ እንደዚህ ብሎ ይመልስልናል። እንግዲህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ይላል ከኃጢአትና ከሞት ሕግ አርነት አውጥቶኛል ይላል። ስለዚህ አርነት ማለት ነፃነት ነው። በክርስቶስ ኢየሱስ ስራ ማለት ነው። ኢየሱስ ካደረገልን ስራ የተነሳ ከተካፈልነው ከሕይወት መንፈስ ሕግ የተነሳ ከነበርንበት ከኩነኔ ከነበርንበት ከኃጢአት ሕግ ከነበርንበት ከሞት ሕግ ከነበርንበት ከአጋንንት ሕግ ማለት ነው ነፃ ወጥተናል። ከአጋንንት ኃይል ነፃ ወጥተናል። አሁን እነዚህ በእኛ ላይ ምንም አቅም የላቸውም። በእኛ ላይ ሊሰሩ ሊሰለጥኑ ሊገዙን አይችሉም። ስለዚህ አንድ በክርስቶስ ኢየሱስ ያመነ ሰው ፈጽሞ ኃጢአት የለበትም። ንጹህ ነው። ማንም አማኝ በክርስቶስ ኢየሱስ አምኖ ዳግም የተወለደ አንድ ክርስቲያን ኃጢአት አለበት ተብሎ ሊከሰስ ሊወቀስ ፈጽሞ አይቻልም። ይሄ ደሙን መርገጥ ነው፣ ደሙን ማክፋፋት ነው፣ መንፈሱን መናቅ ነው። ስለዚህ ወንድሞቼ የምታስተምሩም እንዲሁም ደግሞ እንደዚህ አይነት አስተሳሰብ ያላችሁ ወንድሞችና እህቶች ካላችሁ ከእንደዚህ አይነት አስተሳሰብ ራሳችሁን ማጽዳት አለባችሁ። አማኝ በፍጹም በኃጢአት የተነሳ አይከሰስም፣ አይወቀስም። ፈጽሞ ያለ ኩነኔ ነው ይላል። አሁን ነው ብሎ በማስረጃ የእግዚአብሔር ቃል የሚናገረን ማለት ነው። ስለዚህ ተከታታይ ትምህርቶችን እንደዚህ አስቀምጥላችኋለሁ። ጸጋና ሰላም ከእናንተ ጋር ይሁን። የእግዚአብሔር ሰላም አብራችሁን ተባረኩ።